ምን ያህል ብልህና አስተዋይ እንደሆንክ ታስባለህ? እነዚህን ጥያቄዎች በትክክል የሚመልሱት ጥቂቶች ናቸው። ብዙዎቹ ተሸውደዋል። ወደ መጀመሪያው ፈታኝ ጥያቄ ልውሰድ። ጥያቄ ቁጥር 1 የሙሽራው ሚስት የትኛዋ ናት? ሶስተኛዋ ናት፣ ምክንያቱም እጁ ላይ ያለው ምልክት እሷ እጅ ላይ አለ። ቀጣይና ሀለተኛው ጥያቄ ከሦስቱ እርጉዟ የትኛዋ ናት? 10 ሰከንድ አላችሁ። እሷ ናት፣ ምክንያቱም ሁለቱ ያረጉት ጫማ በእርግዝና ወቅት የማይደረግና እርግዝና የማይመች ጫማ ነው ያረጉት። እሷ ግን ስኒከር ጫማ ነው ያረገችው። ነጥብ። ሦስተኛው ፈታኝ ጥያቄ የመኪናው ባለቤት ለዩ። እሱ ነው። መኪናው ያለችው ምልክት የእሱ ኮት ላይ አለች። አራተኛ ከነዚህ ውስጥ የሞተው ማን ነው? እሷ ናት፣ ምክንያቱም ዝንቦች ከበዋታል። አምስተኛ ከነዚህ ውስጥ ንግሥቷ የትኛዋ ናት? እሷ ናት፣ ምክንያቱም ያረገችው ዘውድ ወርቃማ ነው። ወርቃማ ደግሞ የነገሥታት ዘውድ ነው። ከነዚህ ውስጥ ሌባው ማን ነው? እሱ ነው፣ ምክንያቱም የሰረቀው ሐብል ኪሱ ውስጥ ተንጠልጥሎ ይታያል። የመጨረሻው አደገኛው በር የቱ ነው?